በ1997 ዓመተ ምህረት በደቡብ አፍሪካ ፕሪቶሪያ ሲፐር ኢድ በክሪፕቶግራፊ ፖስት ግራጁዌት አድቫንስ ዲፕሎማ የወሰዱ በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው በርካታ ትልልቅ ቦታ ላይ ደረሱ የሚባሉ ሐኪሞች ኢንጂነሮችን ማንሳት ይቻላል። በቅርቡ እንዲያውም እንደማስታወሻ እንዲሆን 95 ዓመተ ምህረት 96 ዓመተ ምህረት የኛ እዚህ ተማሪ ነበሩ። ያሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ። በዚህ ነበሩ። በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው 1996 ዓመተ ምህረት 12B ክፍል ውስጥ በዚህ ትምህርት ቤት ውስጥ ይማር ነበር። ከፍተኛ 23 ሲኒየር